ዳክተኛ ለመሆን ትፈልጋለህ? ፈጣሪ ፊት ኔክድ ሁን። ኔክድ ሁን ማለት ፈጣሪ ልብና አይምሮን ይመረምራል፣ ያቃሃል። ተንኮለኛም ከሆንክ ያቃሃል። እሱ ጋር ራቁትህን ሁን ማለት መነጫነጭ ካለብህ ተነጫነጭ። አባታ አይደለ እንዴ? በቃ እኔ መሮኛል ብለህ ተነጫ። እንደ ልጅ ቅረበው። ትልቅ ሰው አትሁን እግዚአብሔር ፊት፣ ሽማግሌ አትሁን እግዚአብሔር ፊት። እሱ ትልቅ ነዋ። እኔ እሱ ጋር ቀርቤ በቃ እኔ አቃተኝ እንደ ልጅ እነጫነጫለሁ። ለምንድን ነው እንደዚህ የሚሆነው እላለሁ። እና እሱ ለካ አንደርስታንድ ያደርጋል። ትከሻው እንዴት ሰፊ ነው። በቃ ብዙዎች እግዚአብሔር ፊት ጁን ያቆለጳጵሱታል ቃላቱን ምናምን። እሱ ሳያውቅ ቀርቶ ነው። እናት ካንተ ቃላት በላይ አንተ ከምታውቀው ራስን በላይ ያውቃል። ስለዚህ ሹገር ኮት አታርገው። እና when you are before God's eye በቃ be genuine ሆነ ስትጸልይ የትም ቦታ ነው ማለት በየትኛውም የእምነት ዲኖሚኔሽን እግዚአብሔር አለ ብሎ በሚያምን ወይም ደግሞ ፈጣሪ አለ ብሎ የሚያምን ሰው ፈጣሪው ፊት ልጅ እውነተኛ በተቆለጳጰሰና ባማረ ቃል አትሞሽረው። ነገርህን አቅርበው እንዳለ አናዶኛል ከሆነ እንትና አናዳኛለች ብለህ ቅረብ። በቃ አናዳኛለች አንተ ግን መልካም አትበል። አናዳህ መታ ማለት ነው አትበል። ጄኒውን ስትሆን ነው እሱ የሚቀርብህ። ከዛ ያስተካክላል። ለምን ቀላል ነህ። ብዙዎቻችን ለእግዚአብሔር ከባድ ነን። እሱ ደግሞ ያንተን ፍሪ ዊል ስለሚጠብቅ ብዙ ትሬስፓስ አያረገም። ግን ጄኒውን ሆነ ሂራያም ስትል በቃ እንደፈለገ ሸክላ ሰሪው ሸክላውን እንደፈለገ አፍርሶ መስራት እንደሚችለው አንተንም እንደፈለገ በሚፈልገው አቅጣጫ ያሰማራል፣ ይሰራል። እሱን ነው አሁን ማረግ እያቃተን ያለ ነው። እና ደንዳና ልብ ድንጋይ ልብ ሆነናል። ይህንን ከተውክ ደስተኛነት ያንተ የህይወት አካል ነው። ምልህ ከነገሩ ያልፋል ማለት ነው። ነገሩ እንዲናይ አታርገው። እሱንም ይዘቅረብ ማለት ነው። ከዛም በኋላ ስትገባ እያለቀስክ ነው፣ ስትወጣ በዜማ ትወጣለህ። ስመለከት ብዙ ነገሮችን በደንብ ነው እያስኬድክ ያለው። ደስተኛ ነህ? እኔ አንዳንድ ጊዜ እስከሚያስፈራኝ ድረስ ከውስጥ የሆነ ደስታ I feel like I'm so blessed honestly